በዛሬው የጤና ውይይት ፕሮግራም ወደ እናንተ የማቀርብላችሁ ስንፈተ ወሲብ ለምን ይከሰታል፣ እንዲሁም ደግሞ ለስንፈተ ወሲብ መከሰት ዋነኛ መንስኤው ምንድነው፣ ዘላቂ መፍትሄውና ሕክምናው ምን ይመስላል የሚለውን ግልጽ በሆነ መልኩ ወደ እናንተ አደርሳለሁ። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ለሌሎች ተደራሽነት እንዲኖረው ላይክ፣ ሼር በማድረግ ቻናሉን እንድታበረታቱ እያልኩ ቀጥታ ወደ ፕሮግራሙ ሄዳለሁ። ስንፈተ ወሲብ ሕክምናውን ለመስጠትና መድኃኒቱን ለመውሰድ መጀመሪያ መንስኤውን ማወቅ ግድ ነው። እንዳጠቃላይ ለሁሉም አንድ አይነት መድኃኒት መሰጠት የለበትም። ምክንያቱም ለአንዱ ስንፈተ ወሲብ የሚሰጠው መድኃኒት ለሌላ ተጨማሪ ስንፈተ ወሲብ ሊያመጣ ስለሚችል ዋና መንስኤውን በመለየት በመንስኤው መሰረት ሕክምናውን ማግኘት ስላለበት ማለት ነው። ስለዚህ አንደኛውና ዋነኛው የስንፈተ ወሲብ መንስኤ የሚባለው ይሄ ፊዚካል ወይም ባዮሎጂካል ኮዝ የምንለው ነው። አንድ ሰው አካላዊ ወይም ባዮሎጂካል ችግር ሲኖር ማለት ነው። እነዚህን የፊዚካል ወይም ባዮሎጂካል ችግር የምንላቸውን ስናይ እንዳጠቃላይ በመጀመሪያ ደረጃ የአንድ የወንድ ልጅ ብልት ለመቆም አንደኛው የሚያስፈልገው የደም ፍሰቱ ጤናማ የሆነ የደም ፍሰት ሲኖረው፣ ጤናማ የሆነ የነርቭ ሲግናሎች ሲኖሩት፣ ጤናማ የሆነ ሆርሞን ሲኖር፣ ጤናማ የሆነና ለወሲብ ዝግጁ የሆነ ብልት እንዲኖረው ያደርገዋል ማለት ነው። ነገር ግን ከነዚህ ውስጥ አንዱ ከታወከ ግን ብልቱ በትክክል እንዳይቆም ሊሆን ይችላል፣ ወይም ደግሞ ከቆመም ደግሞ ቶሎ እንዲጨርስ ያደርገዋል ማለት ነው። ስለዚህ እነዚህ የደም ፍሰቱ አለመኖር ወይም ደግሞ የነርቭ ሲግናሉ ወይንም የመልእክት አስተላላፊዎቹ የተለያዩ ኬሚካሎች መዛባት ሊሆን ይችላል፣ የሆርሞን መዛባት ሊሆን ይችላል። ወደ አይምሮ የሚያስተላልፉ የተለያዩ ኬሚካሎች እንዲዛቡ የሚያደርጉት ምክንያቶች ምንድናቸው የሚሉትን ስናይ እንግዲህ በመጀመሪያ ደረጃ አንደኛ የወንድ ልጅን የደም ፍሰቱን እንዲዛባ የማደርገው የደም ስርና የልብ ህመም ካለበት ወይም የልብ ድካም ካለበት አንዱ ምክንያት ነው። ሁለተኛ ደግሞ በቁጥጥር ውስጥ ያልዋለ የስኳር በሽታ ካለ፣ ከፍተኛ የሆነ የደም ግፊት ካለ፣ ከፍተኛ የሆነ ደግሞ ኮሌስትሮል ወይንም የጮማ ወይንም የስብ ክምችት በደም ስር ውስጥ ካለ፣ እንዲሁም ደግሞ ከፍተኛ የሆነ ውፍረት እነዚህን ችግሮች ሊያመጣቸው ይችላል ማለት ነው። ስለዚህ የደም ቧንቧው እንዲጠብ ሊሆን ይችላል፣ ወይንም እንዲዘጋ ወይም እንዲቆስል ወይም ጠባሳ እንዲፈጠር እነዚህ ነገሮች ደምን ጤናማ በሆነ መልኩ ወደ ብልት እንዳይፈስ ያደርጋሉ ማለት ነው። ደም ደግሞ ወደ ብልት ካልሄደ የወንድ ልጅ ብልት አይቆምም ማለት ነው። ያኔ ችግሩ ይፈጠራል ማለት ነው። ስለዚህ በዚህ መሰረት ነው ሕክምናው የሚሰጠውም። ስለዚህ ሕክምናው ይህን መሰረት ያደረገ ይሆናል ማለት ነው። እንዲሁም የነርቭ ችግር ሊሆን ይችላል። ለምሳሌ ብዙ ጊዜ ቶሎ መጨረስ ጋር ተያይዞ ለምሳሌ የወንድ ልጅ ብልት ጫፉ ወይም የሙሽራው የምንለው የተለያዩ ነርቮች አሉ። ከዛ ጋር የነዛ ነርቮች በጣም በተፈጥሮም ሊሆን ይችላል በጣም ሴንሲቲቭ ሊሆን ይችላል። አንድ ወንድ ልጅ ግንኙነት በሚያደርግበት ሰዓት እርጥበትና ሙቀት ባገኘ ጊዜ ቶሎ መፍሰስ ሊኖር ይችላል ማለት ነው። ስለዚህ በጣም ሴንሲቲቭ የሆኑ ነርቮች ሊኖሩ ይችላሉ። ከዛ ጋር ተያይዞ ቶሎ መጨረስ ሊኖር ይችላል። ስለዚህ የዚህ ሕክምና ለምሳሌ ከዛ አካባቢ ከብልቱ ጫፍ አካባቢ በሚቀባ እነዛን በጣም ስሜታዊ የሚያደርጉትን ነርቮች የሚያደነዝዝ መድኃኒት ነው የሚሰጠው። ስለዚህ አንዳንድ ሰዎች የሚሸወዱት ከዚህ ላይ ለምሳሌ ይህ የሚቀቡ መድኃኒቶች ያንን ነርቡን እንዲያደነዝዙትና ቶሎ ስሜታዊ እንዳይሆን የሚያደርጉ ናቸው። ስለዚህ እንደዚህ አይነት ሰዎች ለምሳሌ መቆም ችግር የለባቸውም። ችግሩ ያለው ከቆመ በኋላ ቶሎ ስሜታዊ ሆኖ መጨረስ ነው። ስለዚህ ሕክምናውም የመቆም ችግር ካለበት ሰው ጋር የተለያየ ነው ማለት ነው። የዚህ አይነት ሕክምና ለምሳሌ ብልቱን የሚቀባ ነገሮች በሚቀባ ነገር በሽቶ መልኩ ሊሆን ይችላል። በሚቀባ ነገር እነዛ እንዲደነዝዙና ቶሎ ስሜታዊ እንዲሆን የሚያደርጉ ናቸው። ነገር ግን ለምሳሌ ይህ መድኃኒት የመቆም ችግር ያለበት ሰው ብንሰጠው ጭራሹንም የባሰ እንዲደነዝዝና ጭራሹንም ብልቱ እንዳይነሳ ያደርጋል ማለት ነው። ለዛም ነው ምክንያቱ የትኛው ነው የሚለውን ማወቅ ያለብን ማለት ነው። ሌላው እንዲሁ ደግሞ አንዳንዴ ከሆርሞን ጋር ተያይዞ ሊሆን ይችላል። ለምሳሌ ከአንጎል ውስጥ የሚመነጩ ሴሮቶኒን የሚባሉ ሆርሞኖች ወይም ኬሚካሎች ማነስ ሊሆን ይችላል። ከዛ ጋር ተያይዞ የፍላጎት ማነስ ሊሆን ይችላል፣ ወይም ቶሎ መጨረስ ሊከሰት ይችላል። እንዲሁም ደግሞ ሌሎች ቴስቴስትሮን ሆርሞን ማነስ ሊሆን ይችላል። እንዲሁም ሌሎች ሆርሞኖች ለምሳሌ የታይሮይድ ሆርሞን መጨመር ሊሆን ይችላል፣ መቀነስ ሊሆን ይችላል።
ስለዚህ እነዚህ ተደማምረው የራሱ ችግር ስለሚያመጡ እነዚህን ለይቶ ማወቅ ያስፈልጋል ማለት ነው። ወይም ደግሞ ወደ ወንድ ልጅ የሚገቡት የደም ስሮች በጣም እንዲሰፉ እና ደም በደንብ እንዲሄድ የሚያደርጉት ናይትሪክ ኦክሳይድ የሚባለው ነው። ከዛ ጋር ተያይዞ የዛ ማነስ ሊሆን ይችላል። ስለዚህ እነዚህን ጠቅላላ ምክንያቶችን ማወቅ ያስፈልጋል ማለት ነው። ሌላው ሁለተኛው ምክንያት ደግሞ ሳይኮሎጂካል ኮዝ የምንለው ነው። ሳይኮሎጂካል ኮዝ የምንለው እንግዲህ ከጭንቀት ጋር ተያይዞ ማለት ነው። ወይም ድባቴ የምንለው ዲፕሬሽን ሊሆን ይችላል፣ በዛ ምክንያት ሊሆን ይችላል። ወይንም ይሄ ፐርፎርማንስ አንዛይቲ ዲስኦርደር የምንለው ሊሆን ይችላል። በደንብ ፐርፎርም አላደርግም ብሎ ማሰብ ሊሆን ይችላል። በተለያዩ መጥፎ ኮሜንቶች ምክንያት የሚከሰት ሊሆን ይችላል። ለምሳሌ የሆነ ሰዓት እንደ ቀልድ ሊሆን ይችላል አትችልም ብላ ከነገረችው ያቺ ባድ ኮሜንት ምንጊዜም በቅንጭላቱ ሊመላለስ ይችላል። ከዛ ጋር ተያይዞ ቶሎ ሊጨርስ ይችላለው፣ እንዴት ነው ላስጨርሳት የሚችለው ብሎ ማሰብ መጨናነቅ ሊኖር ይችላል ማለት ነው። በዚህም ጊዜ በጭንቀት ጊዜ ደግሞ የተለያዩ ስትረስ ሆርሞን የምንላቸው ይመነጫሉ ማለት ነው። እነዚህ ስትረስ ሆርሞኖች ደግሞ የራሱንም ጭራሽ ቶሎ እንዲጨርስ ወይንም ደግሞ ሙሉ በሙሉም ብልቱ እንዳይነሳ እንዳይቆም ሊያደርገው ይችላል ማለት ነው። ምክንያቱም ስትረስ ሆርሞን የምንላቸው ኮርቲሶል፣ አድሬናሊን፣ ኢፒኔፍሪን የምንላቸው ሆርሞኖች ፋይቲንግ ኦር ፍላይት ሪስፖንስ ሆርሞን የምንላቸው ማለት ነው። ከሆነ ችግር ለማምለጥ ሲምፓታቲክ ነርቨስ ሲስተም የምንላቸው በጣም አክቲቬት ይሆናሉ። ለምሳሌ ፊት ለፊቱ ለምሳሌ አንድ ሰው አንበሳ ቢመጣበት ከዛ ለማምለጥ የሚያደርገው ጥረት አለ። ከፍተኛ የሆነ ከበፊት የነበረውን ጉልበት ሊያወጣ ይችላል። እንደዚህ የሚያደርጉ አይነት ሆርሞኖች ናቸው በጭንቀት ጊዜ ማለት ነው። ምክንያቱም የደም ፍሰቱ ወደ ሪፕሮዳክቲቭ ኦርጋን ወደ ዳይጀስቲቭ ሲስተም የሚሄዱት የደም ፍሰቶቹ ቀጥታ ወደ መስል ወይም ወደ ጡንቻው በመሄድ ጉልበት እንዲሰጡት ያደርጋሉ ማለት ነው። ስለዚህ ወይንም አንዳንዴ እንዲያመልጥ ከችግር እንዲያመልጥ እንዲሮጥም ሊያደርጉት ይችላሉ ማለት ነው። በዛን ጊዜ ለምሳሌ አንድ ሰው በጭንቀት ጊዜ ሽንቱ ሊያመልጠው ይችላል። እንዲሁም ደግሞ ሰገራ እንደዚሁ ሊያመልጠው ይችላል። ምክንያቱም ከነዚህ ሆርሞኖች ጋር ተያይዞ የሚመጣ ነው። እንደዛም ሁሉ ደግሞ አንድ ሰው በጣም በግንኙነት ጊዜ እንዲሁ በጣም የሚጨናነቅ ከሆነ የደም ፍሰቱ ቀጥታ ወደ ብልቱ አይሄድም፣ ብልቱም ላይቆም ይችላል። ከቆመም ደግሞ በጭንቀት አሁን ባልኳችሁ መሰረት ከስትረስ ሆርሞኖች ጋር ተያይዞ ቶሎ ሊጨርስ ይችላል። ስለዚህ ቶሎ ጨርሳለሁ አልጨርስም እያለ የሚጨናነቅ ከሆነ ብዙ ጊዜ ያን እያሰበ ጭራሹንም ቶሎ ሊጨርስ ይችላል፣ ወይንም ደግሞ ጭራሹንም ደግሞ እንዳይቆም ሊያደርገው ይችላል ማለት ነው። ሌላው ደግሞ ቦዲ ዲስሞርፊክ ዲስኦርደር የሚባለው ነው። ይሄ ማለት ለምሳሌ አንዳንድ ሰዎች መልክ የለኝም ብለው ሊያስቡ ይችላሉ። አፍንጫዬ ትንሽ ነው ብለው ሊያስቡ ይችላሉ። እንደዛም ሆኖ ደግሞ አንዳንድ ሰዎች ደግሞ ብልቴ ትንሽ ነው ብለው ሊያስቡ ይችላሉ። ከዚህም ጋር ተያይዞ ደግሞ ስንፈተ ወሲብ ሊያመጣ ይችላል ማለት ነው። ነገር ግን ሳይንሱም እንደሚያረጋግጠው ለሴት ልጅ ማርካት ከወንድ ልጅ ብልት ማነስ አለማነስ ጋር ምንም አይነት ግንኙነት የለውም። ዋናው አይምሮዊ ስነልቦናዊ ጤንነት ሲኖር ሴቷንም በቀላሉ ማስደሰትና ማርካት ይቻላል ማለት ነው እንጂ ግዴታ ከብልት መጠን ጋር ቀጥታ የሆነ ግንኙነት የለውም ማለት ነው። ሌላው ሶስተኛው ምክንያት ሶሻል ወይንም ይሄ ሪሌሽንሺፕ ኢሹ ጋር ተያይዞ ይመጣ ነው። ስለዚህ ሁለቱ ጥንዶች መካከል ጥሩ የሆነ ግንኙነት ወይንም ያልተፈታ ቁርሾ ካለ ራሱ የወሲብ ስንፈተ ወሲብ ያመጣል። ስንፈተ ወሲብ ካለ ደግሞ መልሶ ሪሌሽንሺፑን ያሻክራል ማለት ነው። ስለዚህ ሁለቱን በሳይኮሎጂ ሊሆን ይችላል ወይም እርስ በርስ በመነጋገር መፍታት ሊኖርባቸዋል ማለት ነው። ሌላውና አራተኛው ምክንያት ደግሞ ከእድሜ ጋር ተያይዞ ነው። እንግዲህ ድሮ ብዙ ጊዜ ይህ ስንፈተ ወሲብ ከአረጋውያን ጋር ተያይዞ የሚመጣ ችግር ነው ተብሎ ይታሰብ ነበረ። ነገር ግን በአሁኑ ጊዜ ግን በጣም በወጣቶቹ በሰላሳዎቹ በሀያዎቹ እድሜ ውስጥ እየተከሰተ ያለ ችግር ነው። እንዲሁ ከ20 እስከ 30 ባሉ እድሜ ባሉት ውስጥ እስከ 8% እንዲሁም ከ30 እስከ 39 ባሉት ደግሞ እስከ 11% አካባቢ ችግሩ ይከሰታል። እንዳጠቃላይ ግን ከ20% በላይ ከ40 ዓመት በታች ባሉት እየተከሰተ ይስተዋላል። እንዲሁም ከ40 ዓመት ከ50 ዓመት በላይ ደግሞ 50% አካባቢ የሆነ ችግሮች ይታያሉ። ከ70 ዓመት በላይ ሲሆን ደግሞ ወደ 70% አካባቢ ችግሩ ጎልቶ ይታያል ማለት ነው። ነገር ግን እንዳጠቃላይ አሁን በወጣቶች በጣም የተስፋፋ የመጣበት ዋናው ምክንያት ምንድነው የሚለውን ስናይ እንዳጠቃላይ በአምስተኛነት ደረጃ ልናየው እንችላለን። በተለያዩ ሱሶች መጋለጥ ነው። ይሄ ጫት ሊሆን ይችላል፣ እንዲሁም አልኮል፣
ሲጋራ ማጨስ፣ እንዲሁም ደግሞ ቴክኖሎጂ ጋር ተያይዞ ሴክስ ፊልም ሊሆን ይችላል። ይሄ ፖርኖግራፊ ወይም ራስን ማርካት ጋር ተያይዞ የችግሩን ስፋት በጣም እንዲጨምር አድርገውታል ማለት ነው። ስለዚህ ምክንያቶቹን የዚህን ያህል ካየን የስንፈተ ወሲብ መፍትሄውና ሕክምናው ምን ይመስላል የሚለውን ስናይ